ዶናልድ ትራምፕ ኢትዮጵያን ጨምሮ በ100 አገራት ላይ ቀረጥ ጣሉ። ጤና ይስጥልኝ አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ ወደ ቀጣይ ዜና አለፉ። ከ2014 ዓመተ ምህረት ጀምሮ የተወሰኑ አገራት ምርቶቻቸውን ከቀረጥ እና ከታሪፍ ነፃ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጎዋ ዕድል ተጠቃሚነት ውጪ የተደረገችው ኢትዮጵያ በትራምፕ ቀረጥ የተጣለባቸው አገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የቀረጥ ምጣኔ 10 በመቶ ሲሆን በዚህ መሰረት አዲስ አበባ መጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ቀረጥ በሁሉም ሀገራት ላይ ያስቀመጡት የቀረጥ መነሻ ምጣኔ ባሴላይን ታሪፍ ነው። ኢትዮጵያ 2024 465.8 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳን የአገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኛዎቹ ቡና እና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያመለክታሉ። ኢትዮጵያ ባለፈው የአውሮፓውያን ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ24.4 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የሚላክ ምርት ቅናሽ ኢትዮጵያ ከአጎዋ ዕድል ተጠቃሚነት ከታገደች በኋላ በተለይም በጨርቃጨርቅ ምርቶች የውጭ ንግድ ላይ ታይቶ እንደነበር በገንዘብ ሚኒስቴር ድረገጽ ላይ የወጣ አንድ ጥናት ያሳያል። ኢትዮጵያ ከአጎዋ ከመታገዷ 3 ዓመታት አስቀድሞ በ2011 ዓመተ ምህረት ይህንን ዕድል በመጠቀም 246 ሚሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ልካለች። ኢትዮጵያ አጎዋን በመጠቀም በአብዛኛው ትልክ የነበረው የጨርቃጨርቅ ምርቶችን ነው። የአጎዋ እግድ በኢትዮጵያ ንግድ ላይ ያስከተለውን ንዝረት እና የተገኙት ምርቶችን በተመለከተው ጥናት እንደሚያመለክተው በ2014 ኢትዮጵያ ካመረተችው አጠቃላይ የጨርቃጨርቅ ምርቶች ውስጥ 62 በመቶ የተላከው ወደ አሜሪካ ነበር። በ2015 የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአጎዋ መታገዱን ተከትሎ ዕድል ሲጠቀሙ የነበሩ 63 በመቶ ጨርቃጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። በትግራይ ጦርነትን ተከትሎ መንግስት በፈጸማቸው የሰብአዊ ጥሰቶች ምክንያት ኢትዮጵያ ከአጎዋ ዕድል ውጪ ከተደረገች በኋላ ለ3 ተከታታይ ዓመታት ወደ ዕድሉ ተጠቃሚነት መመለስ አልቻለችም። ኢትዮጵያን ከሚያዋስኑ 6 ሀገራት ውስጥ 5ቱ የፕሬዝዳንት ዶናልድ ትራምፕ የታሪፍ ቡጥ አርፎባቸዋል። በአሜሪካ ታሪፍ ያልተጣለባት ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ነች። ጎረቤት ሀገራት ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳን እና ደቡብ ሱዳን የተጣለባቸው ቀረጥ ምጣኔ ከኢትዮጵያ በጋር ተመሳሳይ 10 በመቶ ነው። ግብፅም በተመሳሳይ የ10 በመቶ ቀረጥ ተጥሎባታል። ከአፍሪካ ሀገራት ከፍተኛ የሆነው የ50 በመቶ ቀረጥ የተጣለው በሌሶቶ ላይ ነው። በመቀጠል ማዳጋስካር 47 በመቶ፣ ሞሪሺየስ 40 በመቶ፣ ቦትስዋና 37 በመቶ ቀረጥ ከተጣለባቸው የአፍሪካ ሀገራት መካከል ናቸው። አንጎላ በ32 በመቶ፣ ሊቢያ 31 በመቶ፣ ደቡብ አፍሪካ 30 በመቶ ቀረጥ የተጣለባቸው ሲሆን ናይጄሪያ የ14 በመቶ ቀረጥ ተጥሎባታል። የነጩ ቤተ መንግሥት ባለሥልጣናት የለየላቸው አጥፊዎች ተብለው በተለዩ 60 ገደማ አገራት ላይ ከሚያዝያ 1 ጀምሮ የሚተገበር የአጸፋ ቀረጥ እንደሚጣልባቸው ገልጸዋል። እነዚህ አገራት ከአሜሪካ የሚመጡ ምርቶች ላይ ከፍተኛ ቀረጥ የጣሉ፣ አሜሪካ ላይ ከቀረጥ ውጪ የሆኑ የንግድ መሰናክሎችን ያስቀመጡ ወይም የአሜሪካን ኢኮኖሚያዊ ግብ ለማሳነስ እንደተንቀሳቀሱ መንግሥት ያመነባቸው እንደሆኑ ተነግሯል። ይህ አይነቱ ቀረጥ ከተጣለባቸው የአሜሪካ የንግድ አጋሮች መካከል የሚከተሉት ይገኙበታል። አውሮፓ ህብረት 20 በመቶ፣ ቻይና 54 በመቶ፣ ቪየትናም 46 በመቶ፣ ታይላንድ 36 በመቶ፣ ጃፓን 24 በመቶ፣ ካምቦዲያ 49 በመቶ፣ ደቡብ አፍሪካ 30 በመቶ፣ ታይዋን 32 በመቶ። ካናዳ እና ሜክሲኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። የዋይት ሃውስ ባለሥልጣናት የሁለቱ አገራት ጉዳይ ከዚህ ቀደም በተላለፉ ፕሬዝዳንታዊ ትዕዛዞች የተቀመጡ ማዕቀፎችን በመጠቀም እንደሚታይ ገልጸዋል። ሁለቱ ሀገራት ፌንታሊን እና የድንበር ጉዳዮችን በተመለከተ ከዚህ ቀደም የ25 በመቶ ታሪፍ እንደተጣለባቸው ይታወሳል። ከዚህ በተጨማሪም ትራምፕ ወደ አሜሪካ በሚገቡ በሁሉም ተሽከርካሪዎች ላይ የ25 በመቶ ቀረጥ እንደሚጣል አስታውቀዋል። ተንታኞች ይህ እርምጃ የንግድ ጦርነቱን በማባባስ በአሜሪካውያን ላይ ከፍተኛ የዋጋ ጭማሪ እንደሚያስከትል እና ይህም የአገሪቱን እድገት መጠን እንደሚያዘገይ እየተናገሩ ነው። በዓለም ዙሪያ አንዳንድ ሀገራት የኢኮኖሚ ውድቀት እንዲያጋጥመው ሊያደርግ እንደሚችልም ስጋታቸውን ገልጸዋል። ትራምፕ ግን አገራት ከፍተኛ ቀረጥ በመጣል እና ሌሎች ንግድ እንቅፋቶችን በመጠቀም በአሜሪካ ላይ ጥቅም የበላይነት እየወሰዱ በመሆኑ ይህ እርምጃ አስፈላጊ መሆኑን ቀረጡን ይፋ ሲያደርጉ ተናግረዋል። ትራምፕ ይህንን ብሔራዊ የአደጋ ጊዜ አዋጅ ይፋ ሲያደርጉ ከ5 አስርት ዓመታት ለሚልቅ ጊዜ አሜሪካ በቅርብና ሩቅ ወዳጅና ጠላት ሀገራት ስትዘረፍ፣ ስትሰረቅ፣ ስትደፈርና ስትመዘበር ነበር ብለዋል። እርምጃው የኢኮኖሚያዊ ነፃነታችን አዋጅ ነው ሲሉም ተደምጠዋል። አድማጮች፣ ታማኝና ፈጣን መረጃ ሳያመልጣችሁ ቶሎ ለመስማት አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ኦን አድርጉ እያልኩ በቀጣዩ ዜና እስክንገናኝ መልካም ጊዜ